ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ ደግሞ ቦቢና ኢግኒሽን ኮይል እንዴት መፈተሽ እንደሚቻል እንመለከታለን። የቦቢና ወይም የኢግኒሽን ኮይል ስራው በዚህ በኩል የገባለትን ትንሽ ቮልቴጅ በብዙ እጥፍ አሳድጎ በዚህ በኩል ማስወጣት ነው። ስለዚህ ይሄ እንደ ትራንስፎርመር ነው የሚያገለግለው ማለት ነው። መኪናችን ላይ ነዳጅ ለማቀጣጠል አየርና ነዳጅ ሲሊንደር ውስጥ ለማቀጣጠል ኃይል ያለው እሳት ያስፈልጋል እና እሳቱ የሚለኮሰው ይሄ አባስቶ ባመጣው ቮልቴጅ ነው። ስለዚህ ይሄ የኤሌክትሪክ ኃይሉን ለማሳደግ ሁለት ጥቅልሎችን ነው የሚጠቀመው። አንደኛው ፕራይመሪ ይባላል፣ መጀመሪያው ጥቅልል ማለት ነው። እዚህ ጋር ይጀምርና የቦቢናው ወይም ኢግኒሽን ኮይሉ ሲደመር ፕላስ ተርሚናል ጋር ይጀምርና በዚህ ዞሮ 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 በዚህ በኩል ይወጣል እና ከዚህ ከወጣ በኋላ ወደ ፑንቲና የሚሄደው መስመር ይሄ ነው። ከቁልፍ ይመጣል፣ በዚህ በኩል ዞሮ ወደ ፑንቲና ይሄዳል። ይሄ ፕራይመሪ ብለን እንጠራዋለን። ሁለተኛው ደግሞ ሰከንደሪ ብለን የምንጠራው ሁለተኛው ጥቅልል ከዚህ ከሲደመር ከፕላስ ይጀምርና ዞሮ ዞሮ በዚህ በኩል ይወጣል። ይሄ ደግሞ ወደ ካንዴላዎቹ የሚሄደው መስመር ማለት ነው። ይሄዳል፣ ከዚህ ዲስትሪቢዩተር ይገባል። ዲስትሪቢዩተሩ ደግሞ እንደየቀደም ተከተላቸው ወደ ካንዴላዎቹ ይበትናል እና ይሄ ሁለቱ ጥቅልሎች ይሰራሉ ወይስ አይሰሩም የሚለውን እንዴት እንደምንፈትሽ ነው የምንመለከተው። ይሄ የመኪና ነው። ሞተር ሳይክል ላይ እንደዚህ ምናምን ስትመጡ ደግሞ ይሄንን የሚመስል ቦቢና ታገኛላችሁ። ይሄም ኢግኒሽን ኮይል ልክ እንደዛኛው ሁለት ጥቅልል ነው ያለው። አንደኛው ጥቅልል ፕራይመሪ የሚባለው እዚች ጫፍ ጋር ይጀምርና ዞሮ 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 እዚህ ብረት ላይ ያበቃል። ሰከንደሪ የሚባለው ደግሞ እዚህ ብረት ላይ ይጀምርና ዞሮ 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 እዚች ቀዳዳ ውስጥ ባለች መርፌ በምትመስለዋ ነገር ላይ ያበቃል። ስለዚህ ሁለቱም ጥቅልል እዚህ ውስጥ አለ ማለት ነው። ትንንሾቹ ሞተሮች ደግሞ እንደ ሳር ማጨጃ ያሉ እንደ ትንንሽዬ ኮምፕሬሰር ያሉ በማግኔቶ የሚሰሩ ደግሞ እንደዚህ አይነት ቦቢና ይጠቀማሉ። ይሄም እንደዛው ሁለት ጥቅልል ነው ያለው። አንደኛው ይሄው እዚህ ጋር ይጀምራል፣ ዞሮ 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 እዚህ ብረት ላይ ያበቃል። ሁለተኛው እዚህ ብረት ላይ ይጀምርና ዞሮ 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 በዚህ በኩል ይወጣና እዚህ ላይ ይገባል ማለት ነው። ይሄ ወደ ካንዴላ የሚሄደው መስመር ነው ማለት ነው። ይሄንን ወስዳችሁ ካንዴላ ላይ ነው የምትሰኩት። አብዛኛውን ጊዜ እነዚህ ለአንድ ሲሊንደር መኪና ስለሆነ ለአንድ ሲሊንደር ሞተር ስለሆነ የሚያገለግሉት ይሄ ቀጥታ ሄዶ ካንዴላ ላይ ይገባል። ትንሽ ኤሌክትሪክ በፕራይመሪው ይገባል፣ ትልቅ ሆኖ በዚህ በኩል ይወጣል። የሁሉም ተመሳሳይ ነው። ትንሽ ኤሌክትሪክ በዚህ በኩል ይገባል፣ ትልቅ ሆኖ በዚህ በኩል ይወጣል። ማሳደግ ስለሆነ ማለት ነው። አሁን እንዴት ነው የሚፈተሸው ሲባል እነዚህ ጥቅልሎች ጤናማ ናቸው ወይስ አይደሉም የሚለውን እንፈትሻለን። ትክክለኛውን የዚህ የእናንተን ኢግኒሽን ኮይል የምትፈትሹትን ኢግኒሽን ኮይል ስፔሲፊኬሽኑን ማግኘታችሁ ግን አስፈላጊ ነው። ምን ያህል ነው ይሄ ምን ያህል ነው ማንበብ ያለበት ሬዚስታንስ፣ ሰከንደሪ ውስጥ ምን ያህል ነው ማንበብ ያለበት ሬዚስታንስ የሚለውን ስፔሲፊኬሽን ያስፈልጋል። አሁን እሱን ለማንበብ መጀመሪያ መልቲሜትራችንን ኦም ላይ እናደርጋለን። ሬዚስታንስ ስለሆነ የምናነበው ኦም ላይ እናደርጋለን። ኦም ላይ ይሄኛው መልቲሜትር ራሱን በራሱ አጀስት ያደርጋል። ሬንጅ እንደዚህ የሚመርጥ ከሌላችሁ ደግሞ ፕራይመሪውን ለማንበብ 200 ላይ ማድረግ ትችላላችሁ። 200 የሚለው ሬንጅ ላይ። ከዛ ይሄንን ሰከንደሪውን ለማንበብ ደግሞ በኪሎ ኦም ስለሆነ ትልቅ ስለሆነ በሺህ ቤት ስለሆነ የሚነበበው 20 ኪሎ ኦም ምናምን የሚለው ላይ ማድረግ ትችላላችሁ። አሁን መልቲሜትራችንን አበራን። ገመዱን ቼክ እናደርጋለን። ገመዱ በደንብ ካልገባ ጭማሪ ስለሚያነብ ይሄ አሁን 0.4 ነው የሚያነበው። 0 ብለን እንይዘዋለን። ከዛ ፕራይመሪውን ቼክ ለማድረግ አንደኛውን የመልቲሜትር ጫፍ መግቢያው ላይ፣ ሌላኛውን ደግሞ መውጫ ላይ እናደርጋለን። በቃ ስንት አነበበ? 3.5 ኦም 3.6 ኦም። ፕራይመሪው አልተቋረጠም፣ ደህና ነው ማለት ነው። ይሄ የዚህ ቦቢና ቁጥሩ ስንት ነው የሚለውን ኤግዛክትሊ ለማወቅ ግን ማኑዋላችንን ማየት ያስፈልጋል። ይሄ እንደዚህ ነው። ስለዚህ ፕራይመሪው የዚህ ኮይል አሪፍ ነው ማለት ነው። ለመኪና ሲሆን ይሄ አሪፍ ነው። ሰከንደሪውን ለማየት ደግሞ አንደኛው እዛው ሲደመር ላይ እንዳለ እችኛዋን ወስደን ደግሞ እዚህ መሀል ላይ እንከታለን። እዚህኛው ጋር ደግሞ ከ6000 እስከ 15000 እንደዚህ ካነበበ አሪፍ ነው። ይሄው 7.5000 እያነበበ ነው። 7500 ምናምን ሬዚስታንስ እያነበበ ነው። ስለዚህ ይሄ ፕራይመሪውም ይሰራል፣ ሰከንደሪውም ይሰራል ማለት ነው። አሪፍ። ሌላ ደግሞ እንመልከት። ይሄኛውም ኢግኒሽን ኮይል የቦሽ ኢግኒሽን ኮይል ነው። ኢግኒሽን ኮይሎች አንዳንዴ ሲደመርና ሲቀነስ መሆኑ ይቀርና በቁጥር ይሆናል። ለምሳሌ እዚህ ጋር 15 ቁጥር የሚላል፣ እዚህ ጋር ደግሞ 1 ቁጥር የሚላል። 15 ቁጥር ማለት ከቁልፍ የሚመጣ መስመር፣ ልክ ኢግኒሽን ኮይል ፕላስ ብለን የምንጠራው ማለት ነው። 15 ቁጥር። 1 ቁጥር ደግሞ ከዚህ ወጥቶ ወደ ፑንቲና የሚሄደው መስመር።
አፈታተሹ ተመሳሳይ ነው። ይሄን እዚህ ላይ እናደርጋለን፣ ይሄን እዚህ ላይ እናደርጋለን። በቃ ማንበብ 3.5 አካባቢ ካነበበልን አሪፍ ነው። ይሄው 3.8 3.9 እያነበበ ነው። ፕራይመሪው ደህና ነው። ሰከንደሪው ለማየት ደግሞ እችን እዚህ ውስጥ ማድረግ ነው። ከ6000 እስከ 15000 ካነበበ አሪፍ ነው። ለዚህ አይነት ታይፕ ይሄው 8.5000 እያነበበ ነው። አሪፍ ቀጥልና ይሄኛውንም እንመልከት። ተመሳሳይ ነው አለካኩ። እችኛዋ ደግሞ በሁለቱም ቁጥር አላት። ይሄው 15 እና ሲደመር አንድ ቁጥርና ሲቀነስ እና ይሄ ደግሞ ተርሚናል 4 አራት ቁጥር ተርሚናል 4 ይባላል። መልቲሜትሩን ብታቀያየሩትም ችግር የለውም። ኮይል እስከ ለካን ድረስ 3.4 ሰከንደሪው ለማግኘት ግን አንደኛውን የግድ ሲደመሩ ላይ ማለት አለብን፣ አለበለዚያ ደምሮ ነው የሚነግረን። ሰከንደሪው ደግሞ ስንት አነበበ? 9.7 ኪሎ ኦም። በኪሎ ኦም ነው የሚያነባው። ሰከንደሪው ጥቅልሉ ረዥም ስለሆነ በኪሎ ኦም ነው የሚያነባው። ስለዚህ እነዚህ ሶስቱም ቦቢናዎች ጥሩ ይዞታ ላይ ናቸው፣ ይሰራሉ። ጥሩ እንቀጥልና እስኪ የሞተር ሳይክል ደግሞ እንመልከት። የሞተር ሳይክሉን ለማንበብ ፕራይመሪውን አንዷን የመልቲሜትር ገመድ እዚህ፣ ከዛ አንደኛውን ደግሞ እዚህ ቦዲ ብረቱ ላይ እናደርጋለን። ማንበብ አለበት። ይኸው 0.6 0.7 አሪፍ ነው። ሰከንደሪውን ለማየት ደግሞ አንዷን እዚህ እናደርጋለን፣ ከዛ ሌላውን እዚህ ውስጥ እንከታለን። ይሄ እስከ 5 ኪሎ ኦም ካነበበ አሪፍ ነው። ለእንደዚህ አይነት ኢግኒሽን ኮይል እስከ 5000 ካነበበ ይሄው 4000 እያነበበ ነው። 4000 ሬዚስታንስ። ይሄ የሞተር ሳይክል ኢግኒሽን ኮይል አሪፍ ነው ማለት ነው። ሰከንደሪውን ደግሞ ከዚህ ጀምረን እዚህ ውስጥ እንፈልጋለን። ጫፉ ስለተሰበረ ነው እንደዚህ የሚዋዥቀው። ይኸው እንደምትመለከቱት እዛ ውስጥ ያለችዋ መርፌ ትሰብራለች። ይሄኛው መርፌው አሪፍ ነው። ይሄ በቀኝ በኩል ያለው መርፌው አሪፍ ነው። የዚችኛዋ ደግሞ መርፌዋ ስለተጎረደች የሰከንደሪውን ማግኘት አልቻልንም። ስለዚህ ይሄ መቀየር ያስፈልገዋል። ወይም እችኛዋን ስበን የምናወጣበት አማራጭ ካለ ስበን ማውጣታችን አስፈላጊ ነው። እንደዚህ አድርገን የሞተር ሳይክሉን ቼክ ማድረግ እንችላለን። እንቀጥልና ደግሞ እስኪ የትንንሾቹን የሳር ማጨጃ ትንንሾቹ ጀነሬተሮች እነዚህ በማግኔቶ የሚሰሩትን ደግሞ እንዴት እንደምንፈትሽ እኔ ፕራይመሪው ከዚህ ተነስቶ ብረቱ ላይ ያልቃል። አንዷን ጫፍ እዚህ ትይዛላችሁ፣ ሁለተኛውን ጫፍ በደንብ ዝገት የሌለበት ቦታ ላይ ማለት ነው። 1.6 አሪፍ ነው። ሁለተኛውን ለማንበብ ደግሞ አንደኛውን ጫፍ እዚህ ብረቱ ላይ እናደርግና እዚህ ቦዲ ላይ እዚህ ብረቱ ላይ ሌላኛውን ደግሞ እዚህ ውስጥ ከዚህ ስለሆነ የሚወጣው ማለት ነው 6 ኪሎ ኦም። ይሄውን ጥሩ ነው። 6 ኪሎ ኦም ጫፏ ባትጎረድ ኖሮ ይሄ ይሰራ ነበር ማለት ነው። ይሄኛውንም ማየት እንችላለን። ፕራይመሪውን ለማየት እቺኛዋ ገመድ ማለት እቺ ነች። አንደኛውን ጫፍ እዚህ ከዛ አንደኛውን ደግሞ እዚህ ጋር ቢይዘው በደንብ ያልቆሸሸ ቦታ ከቆሸሸ ቁጥሩ ይዛባብናል። 1.5 1.6 አሪፍ ነው። ከዛ ሰከንደሪውን ለመፈተሽ ደግሞ አንደኛውን ጫፍ እዚህ ገመድ ውስጥ አደርጋለሁ፣ ሁለተኛውን ደግሞ እዚህ ላይ አደርጋለሁ። 5 ኪሎ ለእንደዚህ አይነቶቹ ከ2.5 እስከ 5000 ድረስ ሰከንደሪው ላይ ካነበብን አሪፍ ነው። ፕራይመሪውንም እንደዚሁ አድርጋችሁ መፈተሽ ትችላላችሁ ማለት ነው። ስለዚህ ውድ ተመልካቾቻችን እንደዚህ አድርጋችሁ ኢግኒሽን ኮይሉ ይሰራል ወይስ አይሰራም የሚለውን መፈተሽ ትችላላችሁ ማለት ነው። ኢግኒሽን ኮይል ሁለት ጥቅልሎች እንዳላቸው አትርሱ። ሁለቱ ጥቅልሎች መቋረጥ የለባቸው። አሁን ይሄንን እዚህ ጋር አድርጌ ሳነብ እንደዚህ ኢንፊኒቲ ካነበበ ገመዱ ተቋርጧል ማለት ነው። ሾርት አድርጎ ከስፔሲፊኬሽኑ በታች ካነበበም ይሄ አይሰራም ማለት ነው። ከሾርት ካደረገም አይሰራም። ልክ በተባለው ስፔሲፊኬሽን መሀል ላይ መሆን አለበት ማለት ነው። እንደዚህ አድርጋችሁ ኢግኒሽን ኮይሉ ይሰራል ወይስ አይሰራም የሚለውን መፈተሽ ትችላላችሁ። እንግዲህ ውድ ተመልካቾቻችን የዛሬው ቪዲዮአችን ይህንን ይመስል ነበር። የተለያዩ አይነት ቦቢናዎችን ወይም ኢግኒሽን ኮይሎችን እንዴት መፈተሽ እንደሚቻል ነው ዛሬ የተመለከትነው። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ይሄ ቪዲዮ ሼር ብናደርገው ደግሞ ይጠቅመዋል የምትሉት ሰው ካለ አሁንም ሼር ማድረግ ትችላላችሁ። የዛሬው ቪዲዮአችን ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት
ሰላማችሁ ይብዛ።